ይህ ወጣት ማስታወቂያ ወረቀቶችን በሰዎች በር ላይ ይለጥፋል። ማንም ለቀናት ያክል የተለጠፉትን ወረቀቶች ካላነሳ በሩን ከፍቶ ወደ ውስጥ ይገባል። ምክንያቱም ሰዎች የቤታቸው በር ላይ ወረቀት ሲለጠፍ ገንጥለው ይጥሉታል። ለቀናት ከበሩ ላይ ወረቀቶቹ አልተነሱም ማለት ደግሞ የቤቱ ባለቤት ለመዝናናት ወይንም ለስራ ከቤቱ ርቆ ሄዷል ማለት ነው። በዚህም ጃክ ወረቀቶቹ ያልተነሳባቸው ቤቶች ውስጥ በመግባት የባለቤቶቹን ልብስ በመልበስ የዛ ቤት ባለቤት ቢሆን ሊያሳልፈው የሚችለውን ህይወት ያሳልፋል። ከቤቱ ባለቤቶች ፎቶ ጋርም ራሱን ፎቶ ያነሳል። በልቶ ጠጥቶ ከጠገበ በኋላም ቤቱን በሙሉ ያስተካክላል። የባለቤቶቹ ልብሶች ቆሽሸው ከሆነም ያጥብና ያስተካክላቸዋል። ሰዎች ወደ ቤታቸው ከመመለሳቸው በፊትም ቤቱን ለቆ ይወጣል። በዚህ መልኩ ጃክ ከመቶ የሚበልጡ ቤቶች ውስጥ ቢገባም ማንም ግን ይዞት አያውቅም። ከዕለታት በአንዱ ቀን ጃክ እንደተለመደው የተለጠፈ ወረቀት ወዳልተነሳበት አንድ ባለሀብት ቤት ይገባል። ቤቱን ሲቃኝም አንዲት ሴት ጠርዝ ላይ ተቀምጣለች። ቢሆንም ጃክ አላያትም ነበር። እሷ ግን አይታው ስለነበር ኤሊ እየተከታተለችው የሚያደርገውን ታይጀመር። ጃክም ከበላና ከጠጣ በኋላ የቤቱን እየቆሸሹ ጫማዎች አውጥቶ ሲያጥብ ትመለከተዋለች። በዚህም መጥፎ ሰው አይደለም በማለት ፖሊስ መጥራቷን ትተወዋለች። በምሽትም ኤሊ ጃክ ወደተኛበት ክፍል ትሄዳለች። ጃክም እንዳያት ተደናግጦ ልብሱን ሰብስቦ ይወጣል። በመሃል ግን ኤሊ ታለቅሳለች። ቢሆንም ጃክ መንገዱን ይቀጥላል። በመንገድ ላይ ሳለ ግን ይህች ሴት ምናልባት ችግር አጋጥሟት ከሆነ በማለት ወደ ነበረበት ቤት ይመለሳል። ውጭ ቆሞ ድምፁን ሲያሰማም ኤሊ ከኋላው መታ ሞተሩ ላይ ትወጣለች። ከዚያ ቀን በኋላ ጃክ የሚሄድበት ቤቶች በሙሉ ኤሊን ይዟት ይሄድ ጀመር። አብረው ወደ ሰዎች ቤት ውስጥ በመግባት ይዝናናሉ፣ ይበላሉ፣ ይጠጣሉ። ከቤቱ ከመውጣታቸው በፊትም ቤቱን ያስተካክላሉ። ያልታጠቡ ልብሶችና ጫማዎችንም ያጥባሉ። በዚህ መልኩም ሁለቱም በርካታ ቤቶች ውስጥ ገብተው መኖር ችለዋል። በአንዱ ቀን ኤሊና ጃክ እንደተለመደው ወደ አንድ ሰው ቤት ይገባሉ። ነገር ግን ቤቱን ሲፈትሹ ያስደነገጣቸውን ነገር አገኙ። ጃክ በመጀመሪያ ተመልክቶ በሩን በድንጋጤ ዘጋዋል። ኤሊ ግን ለማየት ስለጓጓች ትከፍተዋለች። ነገር ግን ያየችው ብቻውን በዚህ ቤት ውስጥ ይኖር የነበረ ሽማግሌን ሬሳ ነው። ጃክ ቶሎ ከቤቱ መውጣት ቢፈልግም ኤሊ ግን ወደ ሬሳው ተጠግታ ሬሳውን በስነ ስርዓቱ ትገንዘው ጀመር። ሲያጣሩም ይህ ሰው ከልጁ ጋር ይኖር የነበረ ቢሆንም ልጁ ለመዝናናት ከከተማ በመውጣቱ ሽማግሌው የሚንከባከበው በማጣቱ እንደሞት አወቁ። ሬሳውን ገንዘው ከቀበሩ በኋላም ቤቱን አጽድተው ምግብ ሰርተው መመገብ ይጀምራሉ። በመብላት ላይ ሳሉ ግን በድንገት በሩ ይንኳኳል። ሁለቱም በድንጋጤ በሩ ላይ አፍጥጠው የሚሆነውን መጠበቅ ጀመሩ። በዚህ መሃል የሞተው ሰው ልጅ ከሄደበት ተመልሶ ነበርና በሩን ከፍቶ ይገባል። የማያውቋቸውን ሰዎች ቤት ውስጥ በማየታቸው እየተደናገጡ የሽማግሌው ልጅና ሚስቱ ጥለውት የሄዱትን የልጁን አባት መጣራትና መፈለግ ጀመሩ። አለመኖሩን ካረጋገጡ በኋላም በሩጫ ወደ ውጭ ወጥተው ለፖሊስ ደወሉ። ኤሊና ጃክም ወደ ፖሊስ ጣቢያ ተወሰዱ። የጃክን ካሜራ ፖሊሶቹ ካዩ በኋላም ብዙ ቤቶች ውስጥ ገብተው እንደነበር አረጋገጡ። የሞተውን ሽማግሌ ሬሳም ከተቀበረበት ቦታ ፖሊሶቹ ፈልገው አወጡ። ፖሊሶቹም ጃክ ሽማግሌውን እንደገደለው በማመናቸው በሰው መግደል ሊከሱት ቢሞክሩም ሽማግሌው የሞተው በካንሰር በሽታ እንደሆነ የሕክምና ባለሙያዎች በማረጋገጣቸው በነፍስ ማጥፋት ወንጀል ሳይከሱት ቀሩ። ቢሆንም ኤሊ ከቤት ከጠፋች በኋላ ቤተሰቦቿ ለፖሊስ በማመልከታቸው ጃክ በሕገወጥ የሰው ዝውውር ተከሶ ታሰረ። ቢሆንም ጃክ ተስፋ አልቆረጠም። ፖሊስ ጣቢያ ሆኖም ከእስር ቤት የሚያመልጥበትን መንገድ ይለማመድ ጀመር። በደንብ ተለማምዶ እንዴት መደበቅ እንዳለበት ከገባው በኋላም ጃክ በአንዱ ቀን የእስር ቤቱ ጠባቂ ማየት የማይችልበት ቦታ ላይ ተደበቀ። ጠባቂውም በቀዳዳ ሲመለከት ጃክን ማየት ባለመቻሉ በድንጋጤ በሩን ከፍቶ ወደ ውስጥ ይገባል። ቢሆንም ጃክ እስር ቤት ውስጥ አልነበረም። ፖሊሱ በድንጋጤ እየተዟዟረ መፈለግ ጀመረ። ጃክ ግን ከፖሊሱ ኋላ ተደብቆ ነበር። ፖሊሱ ማየት ባይችልም የፀሐይ ብርሃን ግን ጃክን አጋለጠው። ፖሊሱም ዞሮ ጃክን በንዴት ይመታዋል። ታዲያ ጃክ ቢመታም በድጋሜ እንዴት ከሰዎች መደበቅ እንደሚችል መለማመድ ቀጠለ። በድጋሜም ጠባቂው ጃክን ያጣውና ወደ ውስጥ ይገባል። መታሰሪያ ክፍሉ ውስጥ ግን ጃክ አልነበረም። ፖሊሱ ተደናግጦ ሳለ ጃክ ፖሊሱን መጥቶ ይጥለዋል። ቢሆንም ማምለጥ አልቻለም። ከቀናት እስር በኋላም ጃክ ከእስር ቤት ይወጣል። ወዲያውኑም ጃክ ኤሊ ወዳለችበት ባለሀብት ቤት ይሄዳል። በሰዎች ያለመታየት ብቃት በእስር ቤት ውስጥ ለረጅም ጊዜያት በመለማመዱም ጃክ ባለሀብቱ እያለ ቤት ውስጥ ገብቶ መኖር ጀመረ። ኤሊ ብታየውም ባለሀብቱ ግን ምንም ቢያደርግ ጃክን ማየት አልቻለም። ጃክም እየተደበቀ እዛው ቤት ውስጥ መኖር ጀምሮ ፊልሙ ያልቃል።